የአህሉ ሱና ወልጀማዓ ንግግር ምን የሚለው አላሁ መውጁዱን ቢላ መካኒን ወጂሃ የሚለው ምን ማለት ነው? የለም ማለት እኮ ነው። በላይም የለም በታችም የለም ከተባለ በአቅጣጫ ካልገለጽ ነው በቦታ ካልገለጽ ነው የለም ማለት ነው ብለው ይናገራሉ። ይህ ንግግር ደግሞ የሚያጅበው ነገር በደንብ አድርጎ መልስ የሚሰጣቸው የሆነ ነው። ራሱ ለዚህ የሚመች የሆነ ንግግር አይደለም። ምንድነው የሚለው አላሁ መውጁዱን አላህ የለም ሳይሆን አላህ ያለ ነው አለ ነው የሚለው ቃሉ። ኢዘን አላህ አለ እያልክ እየተናገርክ የለም እያልክ እኮ ነው የሚልህ ከሆነ ይሄ ልቦለድ መሆኑ ግልጽ ይሆናል ማለት ነው። አላሁ መውጁዱን አላህ ያለ ነው ቢላ መካኒን ወጂሃ ያለ ቦታና ያለ አቅጣጫ። ይህ ደግሞ አዲስ ባህሪው አይደለም የነበረው ባህሪው ነው። አላሁ ሱብሓነሁ ወተዓላ ያለ ቦታ ነው ያለ አቅጣጫ ነው። ያለ ቦታ ያለ አቅጣጫ የነበረ ነው። ይህ ነው ማዕናው አለ ጌታችን ሱብሓነሁ ወተዓላ መኖሩ ያለ ቦታ ያለ አቅጣጫ ነው ማለት ነው ማዕናው። አላህ የለም ማለት አይደለም። የሚሉትን የሚጨብጡትን ያጡ ሰዎች ገልብጠው ይናገራሉ። ይህ ብቻ አይደለም በሌላ ማዕና ደግሞ ሊተረጉሙት ይታገላሉ። አንደኛው ቡድን አላህ የለም እያላችሁ ነው አላህ ያለ ቦታ ያለ ነው ማለት እኮ የለም ማለት ነው ይላል። ስለዚህ ምን እያለ ነው እሱ ያለው? አላህም በቦታ ያለ ነው እንጂ የሚባለው ያለ ቦታ ያለ ነው አይባልም እያለ ነው። ኢዘን በዚህ ጉዳይ ላይ ማስረጃ እንጠይቀዋለን፣ እንመጣለን ወደ እሱ። ግን ንግግሩ ምንድነው የሚለው አላሁ መውጁዱን ቢላ መካኒን ወጂሃ አላህ ያለ ቦታ ያለ አቅጣጫ ያለ ነው። የለም የሚልን ከየት ነው የተረዳው ሰው? አይ ያለ ቦታ እያላችሁ ስለሆነ አላህ አለ ብትሉም ያለ ቦታ የሚለው ቃል ከተጠቀሰ የለም የሚልን ነው የሚያስረዳን ካለ በቦታ ነው ያለው እያለ ነው ያለው። የትኛው ቁርአን አያ የትኛው ሐዲስ ላይ ነው አላህ በቦታ ያለ ነው የሚል ያገኘው? የትኛው አይማ የትኛው ሰለፍ ነው አላሁ ሱብሓነሁ ወተዓላ ያለ ቦታ ያለ ነው ከተባለ የለም ማለት ነው ብሎ የተረጎመለት ማን ነው? እስኪ በዚህ የቀደመ ማን ነው? አላሁ መውጁዱን ቢላ መካን የሚለውን ያለ ቦታ ያለ ነው ማለት አይ ያለ ቦታ ከተባለ የለም ማለት ነው የሚልን ነው የምንረዳው የሚልን ማን ነው? እስኪ ያስረዳ። ከማን ነው ያስገው? ይህ ልቦለድ ነው። አላሁ ሱብሓነሁ ወተዓላ ያለ ቦታ ያለ አቅጣጫ ያለ ነው የሚለው የሙስሊሞች እምነት ሆኖ ሳለ በአዘልም ባህሪው ሆኖ ሳለ በዚህ መልኩ ነገራቶችን ለማዞር እንሞክራሉ። አንደኛው ነጥብ ምንድነው የሚሉት ብለናል? የለም ማለት ነው ብለው ይመጣሉ። ይሄ ጭራሽ ማስኬድ መሆኑ ግልጽ ነው። ያለ ቦታ የሚለው ቃል ከሆነ የከበዳቸው በቦታ ነው ያለው እያልክ ነው ወይ? ማዕናው እንደዛ ነው የሚወጣው። ያለ ቦታ ካልክ የለም ማለት ነው የሚል ከሆነ በቦታ ነው እያለ ነው ያለው። የትኛው ቁርአን የትኛው ሐዲስ ላይ አግኝቶት ነው አላህን በቦታ ነው የሚለው? የትኛው አይማስ ነው አላህ ያለ ቦታ ያለ ነው የሚለው የለም ማለት ነው የሚለውን ከማን ይዞት ነው? ይሰው ከራሱ ካልሆነ በስተቀር ማንንም ሊያገኝ አይችልም። አንድ ነጥብ። ሁለተኛ ሌላኛው ቡድን ደግሞ ምንድነው የሚለው? ራሱ ይሄ አላሁ መውጁዱን የሚለው አላህ ያለ ነው ብሎ ነው። ስለዚህ የለም የሚለው አያስኬዳቸውም። ሁለተኛዎቹ ቡድን ደግሞ ምን ይላሉ? አላሁ መውጁዱን ቢላ መካን ማለት እኮ ይላሉ አላህ ሁሉም ቦታ ያለ ነው ማለት ነው ብሎ ይነሳሉ። እሺ ይሄ ንግግር ሁሉም ቦታ ያለ ነው የሚል የት ነው ያለው? ሐቂቃ አንዳንዶች ልቦለዳቸውን ተከትለው ለመሄድ በቃ የፈለጉትን ንግግር ሰዎች ላይ ለማጣመም የቻሉትን ያክል ይሞክራሉ። ነገር ግን የሚያስኬድ አይደለም። አላሁ መውጁዱን ቢላ መካኒን ወጂሃቲን ያለ ቦታ ያለ አቅጣጫ ያለ ነው እንጂ ያለው ሁሉም ቦታ ያለ ነው የሚለው የት ጋር ነው ያለው? የት ቦታ ላይ ነው አላህ ሁሉም ቦታ ያለ ነው ብለን የገለጽነው? አላሁ መውጁዱን ቢላ መካን ማለት እኮ አላህ ሁሉም ቦታ ያለ ነው ማለት ነው ብለው ይመጣሉ። የት ቦታ ነው ሁሉም ቦታ ያለ ነው የሚለው? አላሁ መውጁዱን ቢላ መካኒን ወጂሃቲን ያለ ቦታና ያለ አቅጣጫ ያለ ነው የሚለው እንጂ ሁሉም ቦታ የሚለው ከየት መጥቶ ነው የተረዳው? እሺ ሰው ገልብጦ ያለ ቦታ ያለ ነው ስትሉት ሁሉም ቦታ አለ አልክ የሚል ከሆነ ይህ ሰው ጤነኛ ይባላል ወይ? መጀመሪያ ምክንያቱም ይህ ንግግር ምን ያደርጋቸዋል? እምነታቸውን ድምጥማጡን ነው የሚያጠፈው። የቁርአንም እምነት የሐዲስ ላይ ያለ እምነት የተጠቀሰ እምነት ስለሆነ ይህንን ተቃራኒ የሆነ እምነት ማስረጃ ሊያመጡለት ስለማይችሉ ይሄ በዚህ ተቃራኒ የሚያምን የሆነ ሰው እምነትህን ግልጽ አድርገህ እስኪ ተናገር ብትሉት መናገር የማይደፍርበት የሆነ የሸረሪት ድር የሆነ ሃይማኖት ስለሆነ የያዘው አላሁ መውጁዱን ቢላ መካን አላህ ያለ ቦታ ያለ ነው የሚለውን እቃረናለሁ የሚለውን ሰው እንግዲያስ ይሄን የምትቃወም ከሆነ እምነትህ ምንድነው ታዲያ በዚህ ጉዳይ ብትሉት ደፍሮ እምነቱን ግልጽ አድርጎ እንኳን መናገር የማይችል ለምን ያለ ቦታ ያለ ነው የሚልን የሚቃወም የሆነ ሰው መጀመሪያ ምን እያለ ነው ያለው? በቦታ ያለ ነው እያለ ነው። ወይላ በቦታ ያለ ነው አይደለም ካለ ያለ ቦታ ያለ ነው የሚለው መቃወም የለበትም። ተቃራኒውን የሚያመጣ ነው የሚሆነው የግድ ማለት ነው። ይሄን የሚቃረን ከሆነ በቦታ ነው ያለው የማይል ከሆነ ያለ ቦታ ያለ ነው የሚለውን አምኖበት ሊሄድ ግድ ይለዋል። ኢዘን
በቦታ የሚል ደግሞ ቦታን ፈጣሪ ማን ነውና አላሁ ስብሓነሁ ወተዓላ ነው። ኢዘን የሚያስኬድ ነገር አይደለም። ጠይብ ትንሽ እንሂድና እንመለሳለን። ወመዕና ቀውሊ አህሊ ሱነቲ የአህሉ ሱና ወልጀማዓዎች እምነት ንግግር አላሁ መውጁዱን ቢላ መካኒን ወጅሀትን የሚለው አላህ ያ መውጁዱን ያለ ነው፣ ቢላ መካኒን ያለ ቦታ፣ ወጅሀትን ያለ አቅጣጫ ያለ ነው የሚለው ንግግር ምን ማለት ነው? አነ አላሁ ስብሓነሁ ወተዓላ ለይሰ ሐጅመን መጠን አይደለም ማለት ነው። ማዕና የእኹዙ ሚቅዳረን ሚነል ፈራጊ ከሆነ ክፍት ቦታ የሆነ መጠንን የሚሸፍን የሆነ የተመጠነ ነገር አይደለም ማለት ነው። አላሁ ስብሓነሁ ወተዓላ ሚነል ፈራጊ ከሆነ ክፍተት የሆነ መጠን የሚይዝ የሆነ ክፍት ቦታን የሚሞላ የሆነ መጠን ነው ማለት አይደለም። አላሁ ስብሓነሁ ወተዓላ መጠን አይደለም፣ ጅስም አይደለም። ፈላ የተሐየዙ አይሰፍርም ማለት ነው። አላሁ መውጁዱን ቢላ መካን ማለት ፈላ የተሐየዙ አላሁ ስብሓነሁ ወተዓላ አይሰፍርም። ፊል አርድ በመሬት ላይ ፊል አርድ በመሬት የሚሰፍር አይደለም። ወላ ፊል ፈዳ በመሬትና በሰማይ መካከል ያለው በህዋ ላይ ማለት ነው የሚሰፍር አይደለም። ወላ ፊሰማ በሰማይ ውስጥም የሚሰፍር ጌታ አይደለም። ወላ ፈውቀል ዐርሽ ከዐርሽ በላይ የሚሰፍር የሆነ ጌታ አይደለም ማለት ነው። አላሁ መውጁዱን ቢላ መካን ማለት ይሄ ነው። ሱብሃንአላህ። እዚህ ጋር አሁንም ምን ይላሉ? ልብ በሉ። እኔ የምፈልገው ቃሉን ነው ይላል። አላሁ መውጁዱን ቢላ መካን የሚለው ቁርአን ውስጥ ካለ ቃል በቃል በማዕና የሆነ ነገር እንዳትነግረኝ፣ የእሱን ትርጉም የሚይዝ ሌላ ነገር አልፈልግም፣ ግን ቃል በቃል አለ ወይ? ሱብሃንአላህ። ለዚህ ሰው እንደው ግልጽ እንዲሆንለት አድርጋችሁ የምትነግሩበትን ትንሽ ሁለት ነጥብን ብቻ ልጥቀስ። አወለን በአላህ መኖር ታምናለህ? ይህን የሚለው ሰው በአላህ መኖር ያምናል? የመጀመሪያው ነገር አላምንም ካለ ይሄ ሌላ ነገር ነው፣ የወጣ ነው ከመሰረቱ። መቼም በአላህ መኖር አላምንም የሚል ሰው አይሆንም ይህን የሚናገረው። በአላህ መኖርማ አምናለሁ ይላል። እሺ ኢዘን ይህን ንግግር ስናይ የቱ ነው የከበደ? አላሁ መውጁዱን ቢላ መካኒን ወጅሃ ስንል አላሁ መውጁዱን የሚለውን ያምንበታል ማለት ነው። አላህ ያለ ነው የሚለውን ያምንበታል አይደለም? አላሁ ስብሓነሁ ወተዓላ መኖሩን ከመና አላሁ መውጁዱን የሚለውን ያምንበታል ማለት ነው። እሺ ቢላ መካኒን ወጅሃ የሚለውን እንመጣበታለን። እስኪ አላህ አለ የሚለውን ብቻ ቃል በቃል ከቁርአን እስኪ ያምጣል ይበል። ቃል በቃል አላሁ መውጁዱን ተብሎ የተጠቀሰ ቃል በቃል። ምክንያቱም ይሄ ከሌለ አላህ የለም ብሎ ሊያምን ነው ይሄ ሰውዬ ማለት ነው። ምክንያቱም ቃል በቃል ካልሆነ በስተቀር እኔ አላምንም የሚል ከሆነ አላሁ መውጁዱን የሚል አላሁ ስብሓነሁ ወተዓላ መውጁዱን የሚል ቃል በቃል ቁርአን ውስጥ ከሌለ አላህን የለም ብዬ ነው ማምነው ሊል ነው ይሄ ሰው። የት ላይ እንደሚያደርሰው ንግግሩ ተመልከቱ። ቃል በቃል ነው የምፈልገው የሚል ሰው አንድ ነገር እንያዝ። የሆነ ሰው የሆነ ነገር ሲናገር ለዚህ ንግግርህ ማስረጃ አለ ወይ ነው እንጂ የሚባለው ይሄ የምትናገረው ንግግር ቃል በቃል ቁርአን ላይ ሐዲስ ላይ አለ ወይ አይደለም የሚባለው። አካሄዱ ሲጀመር ሸሪዓችን ላይ ያለው አካሄድ ይሄ ነው። ለምትናገረው ንግግር ማስረጃ ምንድነው ነው ትክክለኛ ሰው የሚጠይቀው። እምነታቸው የሸረሪት ደር ስለሆነ አለፍ ካለባቸው መውደቃቸውን ስለሚያውቁት የት ላይ ነው የሚቆሙት? ቃል በቃል ይሄንን ካላመጣልኝ እሺ መርሐባ እናመጣለን፣ ማስረጃዎች ናቸው። ግን በደንብ አድርጎ እንዲህ አይነቱ ሰው እንዲገባው የት ጋር ነው ቆም የምናደርገው? አላሁ ስብሓነሁ ወተዓላ መኖሩን ሊያምን አላሁ መውጁዱን የሚል ግዴታ ሊኖርለት ይገባል ማለት ነው። ኢዘን እስኪ ከቁርአን አላህ ያለ ነው ወይንም አላህ አለ የሚለውን ቃል በቃል አላሁ መውጁዱን የሚል ቃል በቃል አምጣልኝ። ቀጥታ ይችን ብቻ ቢላ መካኒን ወጅሃ የሚለው ነው የከበደው አይደለ? የአላህ መኖር አምናለሁ ብሏል ሰው። ኢዘን እስኪ አላህ አለ የሚለውን ቃል በቃል ከሆነ ሸሪዓችን ላይ በዚህ መልኩ ከሆነ የሚጠየቀው እስኪ ቃል በቃል አላህ አለ የሚለውን ከቁርአን አምጣልኝ በሉ። አላሁ መውጁዱን የሚለውን ቃል ያምንበታል፣ የአላህ መኖርን ስለሚያምን ማለት ነው። አላሁ መውጁዱን የሚለውን ቃል ከሌለ አላህ የለም ብሎ ሊያምን ነው ይሄ ሰውዬ። ገብቷቸዋል? ቃል በቃል ስለሆነ ጨዋታውን የጀመረው። ኢዘን ምን መሆኑ ግልጽ የሆነለታል ይሄ ሰው። ቃል በቃል ይሄ አለ ወይ የሚለው ጥያቄ ውድቅ መሆኑ ግልጽ የሆነለታል። አንድ ነጥብ እዚህ ጋር ነው። ወኢላ ምንድነው የሚሆነው? የአላህን መኖር ልታምን ዘንድ አላሁ መውጁዱን የሚለው ቁርአን ውስጥ መኖር አለበት ማለት ነው። ቃል በቃል ይሄ ያልከው ንግግርን ቃሉ ነው የምፈልገው የሚል ሰው ኢዘን የአላሁ ስብሓነሁ ወተዓላ መኖርን እስኪ ማስረጃ ስጠኝ በሉት ከቁርአን። እስኪ አምጣ ይሄን የሚል የቱን አላሁ መውጁዱን የሚለው ያምንበታል ስለሆነ አላሁ መውጁዱን የሚልን ቁርአን አምጣና የአላህ መኖር ከዛ በኋላ ነው ብትሉት ምንድነው የሚሆነው? ውድቅ ነው የሚሆነው ንግግሩ።
ለምን ለንግግርህ ማስረጃ አምጣ እንጂ የሚባለው ሸሪዓችን ላይ ለንግግርህ እስኪ ለምትለው ንግግር ማስረጃ አምጣ። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን። ይህ ነው ቁል ብለህ በላችሁ ምን ሃቱ ቡርሃነኩም ማስረጃችሁን አምጡ እንጂ የምትሉትን በቁርአን የተባለው ይሄ ነው። ማስረጃችሁን አምጡ ነው እንጂ የምትሉትን ነገር ቃል በቃል አምጡ ሳይሆን ማስረጃችሁን አምጡ ነው በላቸው ብሎ አላሁ ሱብሓነሁ ወተዓላ ይህ ነው። እሺ ቃል በቃል ከሆነ እሱ የሚፈልገው አላህ አለ የሚለውን አላህ መውጁድን የሚለውን ብቻውን ስለሚያምንበት የአላህ መኖርን ስለሚያምን ሰውየው ኢዘን አላህ መውጁድን የሚለውን ቃል በቃል አምጣልኝ። አላህ አለ የሚለን እስኪ ከቁርአን አምጣልኝ በል። ቃል በቃል ከሆነ ማለት ሊያመጣ አይችልም ሰውየው። ምንድነው የሚሆነው? ይሄ ግልጽ የሚሆንለት ማስረጃ እንጂ የሚፈልገው ቃሉ እንዳልሆነ ግልጽ ይሆንለት።